ሰላም የጌታ ቤተሰቦች እንዴት ናችሁ? ጸጋና ሰላም ይብዛላችሁ ከጌታ ዘንድ። ቅድም ሁለት ሐሳቦችን በቀደመው ቪዲዮ አውርቼ ነበረ። የስርየት ወይንም አቶንመንት ቀዳሚነት እንዲሁም ደግሞ ከዛ በኋላ በዛ ምክንያት የሚመጣ ደህንነት የሚለውን ነገር አይተን ነበረ። እንግዲህ በመጀመሪያ እንዳየነው ይህ የስርየት ስራ በብሉይ ኪዳን ለአይሁድ ህዝብ ወይንም ደግሞ ለህዝበ እስራኤል ብቻ የተሰጠ እነሱ ብቻ ሊድኑበት የሚገባ የነሱ የራሳቸው የግላቸው ስርዓት ነው እና በዚህ ጊዜ ለኃጢአታቸውና ለበደላቸው ስርየት ለማድረግ ደም ያፈሳሉ። ለዚህም ነው መጽሐፍ ቅዱስ ደም ሳይፈስ ስርየት የለምና ብሎ የሚናገረው እና ይህንን እንደ መሰረት አድርገን አንስተን ነበርና በአዲስ ኪዳን ላይ ስንመጣ ግን ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎሎባቸዋል ይላል። ይሄ ሁሉ የሚለው ቃል ኢንክሉሲቭ ነው። ኢንክሉሲቭነቱ ምንድነው ከተባለ አይሁድም እንዲሁም ደግሞ አህዛብም ሁለታቸውም በእግዚአብሔር ፊት መመካት አይችሉም። ትምክት የለም። የአህዛብ ትምክት ምናልባት እኛ እንደዚያ ብለው እንደ ምክንያት ሊያቀርቡ የሚችሉ ጉዳይ ሊኖራቸው ይችላል። አይሁድም ደግሞ ህግ አለን። ከዚህም የተነሳ ደግሞ በአባቶቻችን በነ ሙሴ በነቢያትና በተለያዩ በተሰጠን በህግ መጽሐፍት ብለው ሊመኩ የሚችሉበት መመኪያ ሊኖራቸው ይችላል። የሁለቱንም መመኪያ ነው እንግዲህ እዚህ ጋር ያፈረሰው ሐዋርያው ጳውሎስ በሮሜ ምዕራፍ 3 ቁጥር 23 ላይ ይሄንን ትምህርት ነው ያፈረሰው። ሁሉ ኃጢአትን ሰርተዋልና ማንና ማን? አህዛብም አይሁድም አህዛብም የእግዚአብሔርም ክብር ጎድሏቸዋልና ከእግዚአብሔር ክብር ተለይተዋልና። ከዛ ምንድነው የእግዚአብሔር መፍትሄ ከክብሩ ለተለዩ እንዲሁም ደግሞ በእግዚአብሔር ቁጣ ውስጥ ለሚኖሩ ሰዎች ምንድነው የሚሻለው? ከዚህ ከቁጣው ጋር ይጠፋሉ ወይስ ደግሞ ከቁጣው ውስጥ ይወጣሉ፣ ነፃ ይወጣሉ የሚለውን ነገር ስንመለከት አንድ ነገር እናያለን። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እንዲያው በጸጋ ዘል ጸጋ ግን አለ እንዲያው ይበል እንጂ እንዲያው በጸጋው ሲል ጸጋው በነፃ ማለት ራሱ የተሰጠን ስጦታ ጸጋው እኛ ምንም ሳንከፍል ምንም ዋጋ ለዛ ነገር ምላሽ ይሄ ነው ይገባሃል ለዚህ ነገር ብለን ምላሽ ሳንሰጥ በጸጋው እንዲሁ እንድናለን ወይም እንጸድቃለን። ይሄንን ድህነት እዚህ ጋር አስቀምጦልናል። ግን በነፃ ነው ማለት ግን የተከፈለበት ለአብ ቁጣና ለሰው ልጅ ለኃጢአት መፍትሄ የተከፈለ ነገር ምንም የለም ለማለት አይደለም። ምክንያቱም በሰውና በእግዚአብሔር መካከለኛ ሆኖ ይህንን የሬሜዲ ወይንም ደግሞ ሪደምፕቲቭ ወርክ ኦፍ ክራይስት እዚህ ጋር እንመለከታለን። በኢየሱስ ክርስቶስም በሆነ ሲል ኢየሱስ ክርስቶስ ለዚህ ጉዳይ በቂ የሆነ ስራ ሰርቶ ጨርሷል። ይሄም ስራ ምንድነው? ቤዛነቱ ነው። በቤዛነቱ ምክንያት እንዲያው በጸጋ እንጸድቃለን። እኛ ጸጋውን ለማግኘት ለፍተን ጥረን ግረን የምናመጣው የሆነ የሥራ ውጤት የለም። ለመዳን ብለን ሰርተን ለመዳን ብለን ላባችንን አንጠፋጥፈን ያንተ በቂ ስላይደለ እኛ በዚህ ላይ እንጨምርበታለን ብለን ኮምፕሮማይዝ አድርገን ጸጋውን አዋርደን የምናወራውና የምንሰራው የምናመጣው ነገር የለም። ስለዚህ እዚህ ጋር ምንድነው የሚለው? ቁጥር 25 ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ሲል በደሙ ይሄ አቶንመንት በኢየሱስ ክርስቶስ ስም የሆነ ነው። በመገረፉ ቁስል ኢሳይያስ 53 እንደሚያወራ በመገረፉ ቁስል ስለመፈወሳችን ነው የሚያወራው። እግዚአብሔር በእምነት በሚገኝ በደሙም የሆነ ማስተሰረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት እንዲህ አካውንት ከፍቶ ምናምን ነገር ተከማችቶ እኛን በረጅም የጊዜ ሰሌዳ ሊከሰን የተጠራቀመ የኃጢአት ጥርቅም
እንዲህ ብሎ ሊከሰን የሚችልበት ምክንያት እስኪጠፋ ድረስ የቀደመውንም የአሁኑንም ፊውቸርሊ እንኳን ሊሆን ያለውንም ነገር በመደምሰስ እዚህ ጋር ምንድን ነው የሚለው? ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ ስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህትህ እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና ብሎ ይናገራል። ይሄንን ካልን በሚቀጥለው ተያያዥ ክፍል ደግሞ የተፈጠረውን በአንድ ቤተ ክርስቲያን የታየውን አንድ ክፍተት እንመለከታለን። ቅድም በነበረው ደህንነትን በሚያጓድል የደህንነት ጸር በሆነ በአንድ ትምህርት ላይ እንነሳለን። ይሄም ምንድን ነው? ሐሳቡን ስናነሳ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል ይላል ሐዋርያው ጳውሎስ ለገላትያ ሰዎች። ለገላትያ ቤተ ክርስቲያን ሲጽፍ እነዚህ የገላትያ ቤተ ክርስቲያናት ወይንም ደግሞ በገላትያ የምትገኝ ያቺ የገላትያ ቤተ ክርስቲያን አማኝ ነች ማለት የአይሁድም የአህዛብም ስብስብ የሆኑ ክርስቲያኖች ሊኖሩባት ይችላሉ። ይሁንና ሁለቱም ቢኖሩባትም በሁለቱ ውስጥ አንድን ከፍ ያለ የሕግ ስርዓት፣ አንድን ከፍ ያለ ትምህርት ለመስራት የሚፈልጉ ምዕመናን ያንን ለማቆም ያንን ቀጥ አድርገው በትውልድ መካከል እንደ ባነር እንደሚታይ እንደ ዓላማ ሊሰቅሉ የሚወዱ ሰዎች አሉ። ከላይ እንደተመለከትነው በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ጸንታችሁ ቁሙ የሚል ሐሳብ አለ። ምናልባት እሱም በሚቀጥለው ላብራራ ይችላል። አሁን እዚህ ጋር ግን የተፈለገው ዋና ጸንተው እንዳይቆሙ ምክንያት የሆነው ኃጢአትና በደል ሳይሆን ሕግን መጠበቅ ነው የሚያድነው ብሎ የሚሰራ ኃጢአት። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ይሄ ብቸኛው ስም ኢየሱስ ክርስቶስ የሚባለው ስም ብቻ ነው። ስለዚህ በዚህ በገላትያ ቤተ ክርስቲያን ጸንታችሁ ቁሙ ሲባል ሰዎቹ እንዳይጸኑ ያደረጋቸው የሕግ መምህራን ሕግን በጣም በማስዋብ በጣም በሚገባ ግልጽ በሆነ ብዙ ሰው ሊረዳው በሚችልና ቀልብን በሚስብ ቀልብ ሳቢ መንገድ ለሕዝቡ አስተምረው ከጸጋው ይልቅ ሰው የሕግን ስርዓት ቆምጠጥ ያለ ነው፣ ጫን ያለ ነው፣ ያዝ ያለ ነው፣ ኮስተር ያለ ስለሆነ ይህንን ኮስተር ያለ የሕግ አስተምህሮ ወደውና ፈቅደው ለመከተል ምን አደረጉ? ወሰኑ። ስለዚህ ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዱ ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። ምክንያቱም የነዚህ የገላትያ ቤተ ክርስቲያን ሰዎች ወይንም ምዕመናን ትልቁ ተግዳሮት በግል የሚሰሩት ኃጢአት አይደለም። ተግዳሮታቸው መጽናታቸውን የሚፈታተነው በመገረዝ ምክንያት እንድናለን በሚሉት ትምህርት ነው።
ስለዚህ መገረዝም አለመገረዝም ከደህንነት አኳያ ዋጋ የለውም።